ከጠዋቱ 7 ኤኤም ነው እንደ አሜሪካን አቆጣጠር። አሁን ወደ ስራዬ ለመሄድ ትንሽ ጨለምለም ነው፣ ግን ያው ሰዓት እዚህ ሀገር ይቀያየራሉ። 7 ኤኤም ነው። አም ኡበር ድራይቭ ነው የማደርገው። ወደ ስራዬ ለመሄድ እየተዘጋጀው ነው። እንግዲህ መኪናዬን እያሞኩ ነው። መኪናዬ ቶዮታ ካምሪ ነች፣ ሃይብሪድ። እስኪ እንግዲህ ይኸውላችሁ እንዴት እንደሚያምር አያችሁት። አካባቢው አሁን በዚህን ሰዓት ደስ የሚል ድባብ። የመጀመሪያውን ራይዴን ኤርፖርት ነው ያደረስኩት። ኤርፖርት ጭር ብለዋል። ሰኞ ጠዋት ነው እንደነገርኳችሁ። ሁለተኛ ራይደሬን ወደ ውስጥ እየገባው ነው እንደነገርኳችሁ። የመጀመሪያው ሬገን ናሽናል ነበረ፣ ደርሻለሁ። አሁን በቀጥታ የሁለተኛውን ራይዴን ነው ይዤ ወደ ዲሲ ገባለሁ። መንዴይ ሰኞ ነው። ቢዚ ይመስላል ኤርፖርቱን እንደምታዩት ሰዎች የገቡ እየወጡ ነው። ኤርፖርቱ ቢዚ ይመስላል። እንግዲህ ዲሲ ደርሻለሁ። የዛሬው የሰኞ የስራ ቀን ይህን ይመስላል። ዲሲ 15ኛው መንገድ ላይ 15 ስትሪት እዛ ላይ ይገኛለሁ። እስቲ እንድታዩት ብዬ ነው። አያችሁት? ያምራል አይደል? እና የዛሬው ሰኞ ስራ ብዙም ቢዚ አይደለም። ኡበር ድራይቪንግ ይህን ይመስላል። እንግዲህ ከቤት ተነስቼ ያሳያችሁ ነገር ይህን ይመስላል እና ስለ አንዳንድ ነገሮችም ያሳያችሁ ይሆናል እዚህ ዲሲ ውስጥ በተለያየ ቦታ ሲሄድ። አሁን ለጊዜው ያለሁት አት 15 ስትሪት። ኦልራይት፣ በረሃ ይቀጥላል። የኡበር አፕ አሁን ያለሁበት ቦታ ዲሲ አካባቢ ነው፣ 15 ስትሪት አካባቢ። ስሎ እየሆነ ነው። ወደ 10 አካባቢ ሊደርስ ነው። 9:38 ሰዓቱ 9:38 ይላል። ይኸውና እዚህ ጋ ይህን ይመስላል። ከተማው ጭር ያለ ይመስላል። አሁን ጥግዤ እንደምታውቁት እንግዲህ እዚህ ሀገር የምታውቁ አላችሁ። ያው ኡበር ድራይቨርስ ሀዊ ሀስልት ነው። በዚህ አይነት ሁኔታ ላይ ነው ያለሁት። እስቲ እንግዲህ የተገዛ ኮፍ እንትን ያለ የተሰራ ቤት ሜክ አድርጌ ነው ኮፊ የምወጣው። ወዝቼው ከወልማርት የተገዛ የቡና ማፍሊያ ነው። እሱን በቃ እሷ ላይ አድርጌ ፈላ አድርጌ ይዤ እወጣለሁ። አንዳንድ ጊዜ ካልዬ ካልወጣው ያው 5 ብሬን የጭነቀው እንጂ ያው ስታርባክስ መወደው ቦታ ነው። እንግዲህ ይህን ይመስላል እምላችሁ የኡበር ስራን ዛሬ ያው ከጠዋት ተነስቼ። ወደፊት ግን በተቻለ መጠን ድራይቭ ሳረግ አካባቢውን የማሳያችሁ ይሆናል። ይህን ይመስላል እንግዲህ እንዲተሯሩጠን ነው ያለው። ያው እንግዲህ ቢሉን ለመክፈል እና የቤት ክራይ እንደዚሁም አንዳንድ ነገሮች ስለ ግሮሰሪ እሱን ለማድረግ ነው። አሁን ተወዷል። ሬንት ውድ ነው፣ ክራይ ውድ ነው። አሜሪካን ሀገር ግሮሰሪ ውድ ነው፣ ጨምሯል። የስራ የማግኘቱ እንትን በጣም አስቸጋሪ የሆነ የመጣበት ጊዜ ነው። ስራ ከባድ ነው ለመያዝ። ስፔሻሊ አላቅም አዲሶቹ እንግዲህ
የሚያውቁት ይሆናል። ገና እንደመጡ ምን ያህል ከባድ እንደሆነ ስራ፣ ኢኮኖሚው ጥሩ አይደለም አሁን ቢካዝ ኦፍ በተለያየ መንገድ የእኛ ስራ ቱሪስት ነው። እንግዲህ ሁልጊዜ እንደምላችሁ ቱሪስት ከመጣ ይሄንን ነው እንግዲህ ቱሪስት ላይ በጣም መሰራት ያለበት ነገር ነው። ቱሪስት አንደኛው የኢኮኖሚን የሚገነባ ገቢ የሚያስመጣ ነው። ለምሳሌ እንግዲህ ቱሪስት ሲመጣ የሚያው ነገር አለ። የሚያው ምንድን ነው? ቱሪስት ገንዘቡን ሊያጠፋ ሊዝናና ደስ ብሎት አገር አይቶ አንዳንድ ታሪካዊ ቦታዎች አይቶ አንዳንድ የሚያስደስቱ ነገሮች ገብቶ ወጥቶ ሰላም ተሰምቶት ያለ ማድረግ ግዴታ ሰላም መሆን አለበት። የሀገር መውጫ መግቢያው ስሙዝሊ ደርሶ የሚመጣበት መንገዶች ምናምኖች መስተካከል አለባቸው። ይህን ሁሉ እንግዲህ ለሀገር ገቢ ነው ማለት ነው። እንግዲህ እና 15 ስትሪት ላይ ነው ያለሁት። በጎን ያው የኡበር አፔን ጥሪ እያየሁኝ በተረፌን ይመስላል። እስቲ ልነቃነቅ መሰለኝ። ነቃነቅ ከኋላይም አንድ መኪና ቆመዋል። ነቃነቅ ይሄን ይመስላል። ፔናገን ሲቲ ነው ያለሁት አሁን። ወደ ፔናገን ሲቲ ከዲሲ ወደ ፔናገን ሲቲ መጥቼ ያለው እንግዲህ አዩት እስቲ። ከተማውንም እያሳየዋችሁ ነው። በቃ እንግዲህ አንዱ ጥቅማችን ኡበር ድራይቨርስ ከተማ እናያለን። እንግዲህ እዩት፣ አያችሁት? ይሄ ፔንታገን ሲቲ ነው። ዋን ኦፍ አንደኛው የመቼም ኡበር ድራይቨር የስራችን ቦታ ነው። እንግዲህ እሱን ላላችሁ ነው። አንድ ጊዜ እንግዲህ እንዳልኳችሁ ጥግ ይዤ ተቆሜያለሁ። ጥግ ይዤ ቆሜያለሁ። አሁን ስሎ የሆነ ነው። እስቲ ኤፍሬምን እና ይሄን ይመስላል። ፔናገን ሲቲ እንድታዩት ብዬ ነው። ይሄን ይመስላል። አካባቢው በሙሉ ይሄን ይመስላል። ይሄ ህንጻ በጣም የሚገርም ስራ ነው የሰሩት። የአዲስ ሰፈር ነው ይሄ። በአብዛኛው እዚህ የምታውቁት ልታርሙ ትችላላችሁ። የሰፈር ጠቅላላ አዲስ ነው። ጠቅላላውን አዲስ ነው። እንግዲህ ያለሁት መኪና ውስጥ ነው። እንደምታዩት ሰዓቱ 10 ሰዓት ሆኗል። 10 AM ሆኗል። እንግዲህ ስራው ቀዝቅዟል። እኔም ጥግዬ ያለሁ ፔናገን ሲቲ ላሳያችሁ ብዬ ነው። በመጨረሻ አሁን እንግዲህ የማደርገው የቤቴን አቅጣጫ ይዤ እንዲሄድ አፑን ሞላለሁ። ከዛ ቀጥታ ወደ ሰፈር ሄጄ ሻርፌ ተመልሼ ወደ ድራይቪንግ እመጣለሁ ማለት ነው። ይህን ይመስላል እንግዲህ ተደጋጋሚ ነው ጊዜ። ነገር ግን አውቶቡስም እየበረረ ነው። አውቶቡስም ይበራል። እንግዲህ በዛም ሰፈሩ እንድታዩት ነው፣ አካባቢውን እንድታዩት ነው። እንግዲህ ፍሬንድ ሙዚቃ ትዝታ የድሮ በእኛ ጊዜ የነበረውን የኤፍሬም ታምሩን እያዳመጥኩ ነው ያለሁት። ለእኔ ጋር አዳምጡልኝ እስቲ ትንሽ እናዳምጥ እና ጥሩ ሰዓት ነበረን። ያው እንደምታውቁት
ይህን ይመስላል። እንግዲህ ያው እንደነገርኳችሁ ቅድም በቱሪስቱን አንስቻለሁ። እንግዲህ በዚህ ብሎግ ላይ ከስራ ውጪ ከማረገው ውጪ አንዳንድ ነገሮችን እንወያያለን። አሜን። ቱሪስት ያልኳችሁ ቱሪስት ይሁት እንግዲህ አካባቢና ይሄ በአዲስ ጊዜ ነው። እኔ አስታውሳለሁ በቅርብ ጊዜ ጀምረውት ነው ባንዴ የጨራረሱት። ከጥራት ጋር ሰፈሩን ቀየሩት ማለት ነው። በቃ አለቀ። ይህን ይመስላል ይሄ ሰፈር። ድራይቨር እስከ መሆኔ ድረስ የሚሄድበትን ቦታ በዚህ ቪዲዮ አሳያችኋል። ኤክሳይቲንግ የሆነ ነገሮችን ደግሞ እናወራለን። እንዴት እንዳልኳችሁ ቱሪስትን ለመሳብ አንደኛው መቼም ኢኮኖሚ አንድ ሀገር ሲገነባ እያንዳንዱ ሰው ያው ገቢው ጥሩ መሆን አለበት፣ ኢኮኖሚው ጥሩ መሆን አለበት። ወጥቶ ሻይ መጠጣት እንዲችል፣ ሬስቶራንት እንዲገባ፣ ሆቴል እንዲሄድ፣ ከዛም አልፎ ደግሞ መዝናናት እንዲችል ማለት ነው። ህዝቡን ያንን የሚያወጣውን ነገር ኢኮኖሚካሊ ከተስተካከለ ወጥቶ የማያወጣበት ነገር የለም። ገንዘብ ወጥቶ የማያወጣበት ምንም ምክንያት የለም። ያን ለማድረግ እዚህ ሀገር እስከ ገንዘብ አትመው እስከ እንደ ስጦታ አይነት ነገር ማለት እንደ በቃ ጊቫዌ የሚሰጥ ነገር ይሰጣሉ። ለምን ያ ሰው አውጥቶ ገንዘቡን ልብስ እንዲገዛ ቴፕ መግዛት ካለበት፣ ቴሌቪዥን መግዛት ካለበት ወጥቶ እንዲገዛ። አለዛ ገንዘብ ከሌለው ምንድን ነው የሚሆነው? ወጥቶ ሊያወጣ አይችልም። መጀመሪያና አንድ እናዙ መጠለያና ምግብ ነው የሚያስፈልገው። ያችን ካደረገ ቢሞት ወጥቶ እንደ ላግዠሪ የሆኑ ነገሮች ለምሳሌ እንደ ቴሌቪዥን፣ እንደ ሬዲዮ፣ እንደ ተለያየ ነገሮች ወጥቶ ሊገዛ አይችልም። ውድ ልብሶች ወጥቶ ሊገዛ አይችልም። ከኢኮኖሚው ጋር ነው የሚሄደው። ስለዚህ ወሳኝ ነው ማለት ነው ቱሪስት። እና አንድም ይህንን ያነሳውበት ምክንያት አንዱም የእኛ ስራ ሊቀዘቅዝ የቻለበት ምክንያት አንደኛው ይመስለኛል። ሌላም የራሱ ምክንያቶች አሉት። እንዳልኳችሁ ኢኮኖሚውም ጥሩ አይደለም። ስለዚህ ብዙ የምናወራው ነገር አለ። ሰው በክሬዲት ካርድ ስለሚኖር ያ የሚያመጣው ብዙ ነገር አለ። ክሬዲት ካርድ ኢንተረስት ሬቱ እንዲህ አይነት ነገር በሌላ ቪዲዮ እንደዚሁ እንገናኛለን ማለት ነው። እንግዲህ የዛሬ የሰኞ ውሌ ይህን ይመስላል። ቡናዬም እንደምታዩት አለቀች። መመለስ አለብኝ። እንግዲህ እንገናኛለን። በሌላ ቪዲዮ እንገናኛለን። ለዛሬው ውቤ በረሃ አደረገኝ ደሃ ነው የተባለው። ሰላም ዋሉልኝ ባይ